ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብራኑ። በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል የተጀመረው የክረምት ወራት በጎ ፍቃድ አገልግሎት በከፋ ዞን ተጠናክሮ መቀጠል በሚችልበት ሁኔታ እየተመራ መሆኑ ተገለጸ። በተለያየ የስራ ዘርፍ በዞን ደረጃ እየተሰጠ ያለው አገልግሎት የእስካሁን አፈጻጸም ያለበት ደረጃ በአብይ ኮሚቴ ተገምግሟል። ተጨማሪ አለ። የክረምት ወራት በጎ ፍቃድ አገልግሎት ንቅናቄ የተለያየ የህብረተሰብ ክፍል አደረጃጀቶችን በማሳተፍ በተለይም ወጣቶች፣ ሴቶች፣ የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የጋራ ምክር ቤት፣ መንግስታዊ ተቋማት፣ ኮሌጆች፣ ዩኒቨርሲቲዎች፣ የሃይማኖት ተቋማት በንቃትና በባለቤትነት መንፈስ እያከናወኑት ይገኛል። የከፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ የዘንድሮ የክረምት በጎ ፍቃድ አገልግሎት በጎነትና አብሮነት ለኢትዮጵያ ከፍታ በሚል የተጀመረው ዞናዊ የ2016 ዓመተ ምህረት ስራ የአረጋውያንን መኖሪያ ቤት በማደስ የአረንጓዴ አሻራ መርሃ ግብርን በማከናወን የትምህርት ቤቶችን ለመማር ማስተማር ምቹ በማድረግና ድጋፍ የሚሹ የህብረተሰብ ክፍሎችን ድጋፍ በማድረግ ምቹ ሁኔታን መፍጠር እንደሚገባ አስገንዝበዋል። 16 የክረምት ወቅት የበጎ ፈቃድ አገልግሎት ብዙ ማዕቀፎችን የያዘ ነው። ከዚህ በፊት ከአካባቢ በተለዩ ወጣቶች ነው ሲሰራ የነበረው። አሁን ደግሞ በተጨማሪ የዩኒቨርሲቲ ተማሪዎች የዩኒቨርሲቲ ትምህርታቸውን ከጨረሱ በኋላ ባሉበት አካባቢ ወይም በተማሩበት አካባቢ አገልግሎት እንዲሰጡ ተደርጎ ቢያንስ ለ25 ተከታታይ ቀናት የቦንጋ ዩኒቨርሲቲ ተማሪዎች ወደ 388 የሚሆኑ በቦንጋ ከተማ እና በእኛ አካባቢ አገልግሎት ሰጥተዋል። ያስፈልገበት ዓላማ አንደኛው የዘንድሮ በጎ ፈቃድ አገልግሎት መሪ ቃሉ ራሱ የሚናገረው አብሮነት እና በጎነት ለኢትዮጵያ ከፍታ ነው። አብሮነት አንዱ አብሮነትን ማሳየት ነው። ምክንያቱም ዩኒቨርሲቲ ተማሪዎች ከተለያዩ ብሔር ብሔረሰቦች የተውጣጡ ናቸው። ከአንድ አካባቢ የተሰበሰቡ አይደሉም። ስለዚህ እነዚህ ልጆች በጋራ ሲሰሩ ማህበረሰቡ ውስጥ ገብቶ ደግሞ የበጎ ፈቃድ አገልግሎት ሲሰጡ ለራሳቸውም የሚሰማ እርካታ አለ። ህብረተሰቡን ደግሞ ከተለያየ ማህበረሰብ ክፍል የመጡ ልጆች አገልግሎት ሲሰጡ ሲያይ በህብረተሰቡ ውስጥም የሚፈጥረው ሁኔታ አለ። አብሮነትን ይፈጥራል። የአብሮነት መንፈስ እንዲያድር ያደርጋልና በተለይ ከመከፋፈል ከመለያየት ይልቅ አንድነትን የሚያሳይ አብሮነትን የሚያሳይ ስለሆነ ይሄ ትልቅ ዋጋ አለው ለአብሮነት። በሌላ በኩል ደግሞ ዩኒቨርሲቲ ተማሪዎች በጎ ማድረግን መልካም ስራ መስራትን ከሚማሩት ትምህርት ባሻገር ፕራክቲካሊ መሬት ላይ ለህብረተሰብ አገልግሎት መስጠትን ይለማመዳሉ። በዚህ ሂደት ቀጣይ የተሻለ ዜጋ ሆኖ የመውጣት ለህዝቡ ለሀገሩ የሚያስብ ዜጋን ለመቅረጽ ያለው ፋይዳ ከፍተኛ ነው ማለት ነው። አቶ አጥናፉ አክለውም በዚህ የክረምት ጊዜ ወጣቱ የማህበረሰብ ክፍል የተለያዩ ስራዎችን ማከናወን እንዳለባቸው ተናግረዋል። እዚህ ክረምት እኛ በርካታ ስራዎችን ለመስራት አቅደናል። እንግዲህ ከዚህ በፊት ስንሰራቸው የነበርናቸው ተግባራት አሉ። እዛ ላይ ተጨማሪ አንዳንድ ነገሮችን ጨምረን በርካታ ስራዎችን ይዘናል። መጀመሪያ አብሮነት ላይ ለመስራት አቅደናል። አብሮነት ወንድማማችነትን ማስረጽ አሁን ትልቁ ችግር በሀገራችን መቀባበል፣ መደማመጥ፣ አብሮነት አንዱ ጉድለት ተደርጎ እየተወሰደ ስለሆነ የመጀመሪያ በጎ ፈቃድ አገልግሎት ከአብሮነት መጀመር አለበት ተብሎ ቅድም የዩኒቨርሲቲ ተማሪዎች የሰሩት አይነት ስራ በመደማመጥ ላይ፣ አንድነት ላይ፣ አብሮነት ላይ ሰፊ ስራ እየሰራ ነው ያለ ነው። በዚህም የዩኒቨርሲቲ ተማሪዎች በማህበረሰቡ ውስጥ ገብተው የሰሩ ስራ አንዱ ማሳያ ነው። ከዛ ውጪ በትምህርት ዘርፍ ለምሳሌ ትምህርትን በምንመለከትበት ጊዜ ብዙ የበጎ ፈቃድ አገልግሎት የሚፈልግ ተቋም ነው። ለምሳሌ አቅም የሌላቸው ተማሪዎች አሉ። ቀጣይ በ2017 መስከረም ወር ላይ ትምህርት ቤት ሲከፈት አንዳንድ ተማሪዎች ወደ ትምህርት ቤት የማይመጡበት ምክንያት የስክሪፕቶ ዋጋ፣ የደብተር ዋጋ፣ የዩኒፎርም ዋጋ በመወደዱ ምክንያት አቅም የሌላቸው ቤተሰቦች መርዳት ስለማይችሉ ወይም ማልበስ ስለማይችሉ የሚያስፈልጉትን ቁሳቁሶች መግዛት ስለማይችሉ አንዳንድ ተማሪዎች ወደ ትምህርት ቤት አይመጡም። ይህን ችግር ለመፍታት ማህበረሰቡን በማስተባበር ስክሪፕቶ፣ ደብተር የመግዛት ዩኒፎርም ድጋፍ ማድረግ የሚችሉ የህብረተሰብ ክፍል ካለ ዩኒፎርም ድጋፍ እንዲያደርጉ ከአሁኑ ክረምትን ተጠቅመን የማስተባበር ስራ እንሰራለን ማለት ነው። ይህ ብቻ ሳይሆን የትምህርት ቤቶች ጥገና ለምሳሌ የደከሙ ትምህርት ቤቶችን በህብረተሰብ ተሳትፎ መጠገን፣ በበጎ ፈቃድ አገልግሎት መጠገን፣ የትምህርት ቤት ግቢን ማስዋብ፣
ብቻ ሳይሆን የክረምት ማጠናከሪያ ትምህርት መስጠት መምህራኖች ሊሆኑ ይችላሉ። ማጠናከሪያ ትምህርት መስጠት ከዩኒቨርሲቲ በእረፍት የሚመጡ ወጣቶች ሊሆኑ ይችላሉ። እነዚህ አካላት ማጠናከሪያ ትምህርት እንዲሰጡ የማድረግ ስራ እንሰራለን። በትምህርት በርካታ ስራዎችን ነው የምንሰራው። ከዛ ውጪ በግብርና የምንሰራቸው ስራዎች አሉ። ለምሳሌ የአረንጓዴ አሻራ ልማትን በሚመለከት በአረንጓዴ አሻራ ልማት በበጎ ፈቃድ አገልግሎት ዘርፈ ብዙ ጠቀሜታ ያላቸው ችግኞችን የመትከል ሁኔታ ይኖራል። በዚህም በሀገራችን የተያዘውን የአረንጓዴ አሻራ ልማት እቅድ የምናሳካበት፣ በሌላ መንገድ ደግሞ ዘርፈ ብዙ ጠቀሜታ ያላቸውን ተክለን አንደኛ ለምግብ ዋስትና የሚሆኑትን እንደ ፍራፍሬ አይነት እየተከልን ቡናን እየተከልን ለኤክስፖርት ምርት ነው ቡና። እነዚህን እየተከልን የበጎ ፈቃድ አገልግሎትን በእንደዚህ የምናስደግፍበትና በተለይ ግብርና ላይ መሬት ያላቸው ማረስ ያልቻሉትን አረጋውያንን ማሳቸውን በማረስ ድጋፍ ማድረግ፣ እህል መሰብሰብ ያቃታቸውን ሰዎች እህል እንዲሰበስቡ ማድረግ፣ ይሄ በጣም ትልቅ ፋይዳ አለው። አምናም አቻምናም ሰርተን ትልቅ ውጤት አይተናል። ዘንድሮም አጠናክረን እንቀጥላለን። የበጎ ፍቃድ አገልግሎት የአፈጻጸም ሪፖርት ያቀረቡት የበጎ ፍቃድ ባለሙያው አቶ አስማማው ገዛኸኝ እንደገለጹት በማህበረሰባችን ውስጥ እያደገ የመጣ የማደግ የመሻሻልና የመለወጥ ፍላጎት፣ በሌላ በኩል ከአቅም በላይ በሆነ ሁኔታ ውስጥ ሆኖ በጎ አስተሳሰብ ካላቸው ወገኖቻቸው ድጋፍ የሚሹ የማህበረሰብ ቁጥርን በርከት ያለ እንደሆነ ገልጸዋል። በዘንድሮ የክረምት ወራት በዋነኝነት የህዝብ አቅምና ያሉንን የቁስ ሀብቶችን በማስተባበር ለዛሬና ለነገው ትውልድ የሚጠቅሙ ተግባራትን ወደ ላቀ ደረጃ ለማሸጋገር የተጀመረውን ስራ አጠናክሮ ማስቀጠል እንደሚገባ ተናግረዋል። አብሮነትን ለማጠናከር በተደረገው ድጋፍ እስካሁን ለአቅመ ደካሞች ለአረጋውያን ድጋፍ የሚውል ሀብት የማሰባሰብ እንዲሁም ማዕድ የማጋራት ተግባራት እየተፈጸመ እንደሚገኝ ተገልጿል። በመጨረሻም የአብይና ንዑሳን ኮሚቴዎች በተቀመጠ የጊዜ ሰሌዳ መሰረት የአፈጻጸም ግምገማ በማካሄድ ጉድለቶች እንዲታረሙ ድጋፍና ክትትል በማድረግ ስራዎች እንዲጠናከሩ በማድረግ ተግባራትን በዲሲፕሊን መምራት አስፈላጊ መሆኑ ተገልጿል። የብልጽግና ፓርቲ አባላትና አመራር ፓርቲው ያስቀመጠውን አቅጣጫ በመከተል ለሀገር እድገትና ለህዝብ ተጠቃሚነት በግንባር ቀደምትነት መስራት እንደሚጠበቅባቸው የአውራዳ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ገለጸ። በቅርንጫፍ ጽህፈት ቤቱ የፐብሊክ ግንባር መሰረታዊ ድርጅት አራተኛ ሩብ ዓመት የአባላት ኮንፈረንስ ተካሂዷል። ከከተማ አስተዳደሩ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለተገኘ ዘገባ ምህረት ማሙ። ጠንካራ የአስተሳሰብና የተግባር አንድነትን ማረጋገጥ፣ ውጤታማ የውስጥ ፓርቲ ዴሞክራሲን መገንባት፣ የመልካም አስተዳደርን ማስፋት የመሳሰሉ ጠንካራ የፖለቲካ ፓርቲዎች መሰረት መሆናቸውን አቶ ታረቀኝ አክለዋል። በመቀጠል የአውራዳ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ የሆኑት አቶ ጌትነት ተስፋዬ ተቀናጅቶ በመስራት የመንግስት ተቋማትና የፓርቲ አደረጃጀትን በማጠናከር ጠንካራ መንግስትና ፓርቲን ከመፍጠር አንጻር ሁሉም የበኩሉ ሚና ሊወጣ እንደሚገባ ማሳስበዋል። አክሎም የፓርቲ ቀጣይ ተልእኮችና ተግባራት መካከል እሳቤዎችና አቋሞችን ማስረጽ፣ ውጤታማ የፖለቲካ ትንታኔና የጥናትና ምርምር ስራዎችን ማካሄድ፣ ህዝቡን ማዳመጥና ምላሽ መስጠት ወዘተ እንደሆነም ገልጸዋል። በተጨማሪ ውይይቱን የሚገልጽ ሰነድ ቀርቦ በቀረበው ሰነድ ላይ ከተሳታፊዎች አስተያየት ተሰጥቶ በሰፊው ውይይት ተደርጎ በቀጣይ መታረም ያለባቸው ጉዳዮችን ትኩረት አድርገን መውሰድ አለብንም ብሏል። የለውጥ እርምጃዎችን በጠንካራ ዲሲፕሊን የሚመራ ፓርቲ መገንባት፣ ቅቡልነት ያለውና በጠንካራ ተቋም የሚደገፍ ሀገረ መንግስትን መገንባት፣ ሰላምና ዴሞክራሲን ማስፈንና ሁለንተናዊ ብልጽግና ማረጋገጥ ልዩ ትኩረት የሚሹ ጉዳዮች መሆናቸው ተገልጿል። መልካም አስተዳደርን ማስፈን፣ ዘላቂ ሰላምን ማረጋገጥና የዴሞክራሲ ስርዓትን ከመገንባት አንጻር ሁሉም አመራርና አባላቱ የበኩሉን ሊወጣ እንደሚገባ በውይይቱ ወቅቱ ተነስቷል። የፓርቲውን የፖለቲካ ማህበራዊና ኢኮኖሚያዊ አቋምን ተግባር ላይ በማዋል የህዝቡን ጥያቄ ምላሽ ከመስጠት አንጻር ሁሉም የየድርሻውን ሊወጣ እንደሚገባም ተገልጿል። በመጨረሻም በ2016 ዓ.ም በጀት ዓመት የተለያዩ የፓርቲ መዋጮ ከ1000 ብር እስከ 2000 ብር በመክፈልና ከመንግስት ጎን በመቆም የላቀ ውጤት ላስመዘገቡ ባለሀብቶችና ነጋዴዎች የእውቅና ፕሮግራምና ማበረታቻ ምስክር ወረቀት ተበራክቶላቸው መድረኩ ተቋጭቷል። ትራምፕ ከግድያ ሙከራ በኋላ የተገኙበትና ድላቸውን አመላካች ነው የተባለው የሪፐብሊካኖች ጉባኤ ተካሂዷል። የሪፐብሊካን ፓርቲ ብሔራዊ ጉባኤ ሲጀመር ዶናልድ ትራምፕ በሂዳሩ ምርጫ እንደሚወዳደሩ በይፋ መመረጣቸው ተሰምቷል። ሲሆን ታደለ Good evening and welcome to America Decides Campaign 2024 and CBS News coverage of the Republican National Convention here in Milwaukee, Wisconsin right now. That's right. You see the former president Donald Trump in his first public appearance. You can see the bandage on his ear. Trump
የአንድ ወቅት ተቃዋሚያቸውን ጄድ ቫንስ የፕሬዝዳንታዊ ምርጫ ተጣማሪያቸው አድርገው መርጠዋቸዋል። የሪፐብሊካኑ ፓርቲ ጉባኤውን ሲያደርጉ ዶናልድ ትራምፕ በህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ እንዲፎካከሩ በይፋ መርጧል። ከእያንዳንዱ ግዛት የተወከሉ ድምጽ ሰጪዎች ትራምፕ 47ኛው የአሜሪካ ፕሬዝዳንት ይሆኑ ዘንድ ድጋፋቸውን በጋለ ስሜት ገልጸውላቸዋል። ትራምፕ የግድያ ሙከራ ከተደረገባቸው ከሁለት ቀናት በኋላ በጉባኤው ላይ ሲገኙም ደማቅ አቀባበል ተደርጎላቸዋል። ጉባኤው ተጀምሮ የድምጽ አሰጣጡ እንደቀጠለ ትራምፕ ጄዲ ቫንስ ተጣማሪያቸው ካሸነፉ ምክትላቸው እንዲሆኑ እንደመረጧቸው በትሩዝ ሶሻል ማህበራዊ ሚዲያቸው ይፋ አድርገዋል። በዊስኮንሲን ግዛት ሚልዋኪ እየተካሄደ ያለው ጉባኤ የሪፐብሊካን ፓርቲ ከ2016 ወዲህ በብዙ ረገድ ለውጥ ያሳየበትና ትራምፕ በምርጫው አሸናፊ እንደሆነም አስቀድሞ ያመለከተ ነው ተብሏል። ትራምፕ ስለ አንድነት አስፈላጊነት በተናገሩበት ቃለ ምልልስ ምን አሉ ለሚለው ተጣማሪያቸው አድርገው የመረጧቸው ጄዲ ቫንስ ምንም እንኳን በትራምፕ ላይ ከዚህ ቀደም ትችት በማንሳት የሚታወቁ ቢሆንም በፓርቲው ውስጥ በርካታ ደጋፊ እንዳላቸው ሬውተርስ ዘግቧል። የኦሃዮ ተወላጅ ወጣት ሴናተር በተለይ በርካታ ሰራተኛ የሰው ኃይል ባላቸውና ኢንዱስትሪዎች በሚበዙባቸው ግዛቶች ሪፐብሊካኖች ተመራጭ እንዲሆኑ የሚችል ሀሳብ አላቸው ነው የተባለው። ትራምፕ ወደ ነጩ ቤተ መንግስት ዳግም እንዲመለስ ሴት ወይም ጥቁር ምክትል ፕሬዝዳንት እንዲመርጡ ለጋሾቻቸው ጫና ቢያደርጉባቸውም የ2016 የአሜሪካው ሂልተር ያላቸውን የ39 ዓመቱን ጄድ ቫንስ መርጠዋል። ይህም ያለ አጣማሪያቸው ድጋፍ ምርጫውን እንደሚያሸንፉ ሙሉ መተማመናቸውን እንደሚያሳይ ነው ተንታኞች የሚያነሱት። የ78 ዓመቱ ትራምፕ በ39 ዓመት የሚበልጡትን ቫንስ መምረጣቸውን በአሜሪካ ፕሬዝዳንታዊ ምርጫ ወጣቶችን ወደፊት የማምጣት ጥሩ ጅማሮ ተደርጎ ሊወሰድ እንደሚችልም ተገልጿል። የትራምፕ ምርጫ የቫንስን መመረጥ ባልደገፉ ለጋሾች ዘንድ ተቃውሞም እያስተናገዱ ነው። በ2016 ባሳተመው የግል የህይወት ማስታወሻ መጽሐፍ ታዋቂነትን ያተረፈው ጄድ ቫንስ የ2021ን የካፒቶል ሂል ጥቃት በማቅለል ከዶናልድ ትራምፕ ጋር ግንኙነቱን ማደሱ ይታወሳል። ቢሊዮነሮች ጋር ያለው ወዳጅነት የቀድሞ ፕሬዝዳንት ለምርጫው የገንዘብ ድጋፍ እንዲያገኙ ማስቻሉ ነው የተነገረው። አሜሪካ ለዩክሬን የምታደርገው ድጋፍን በመቃወም የሚታወቁት ጄድ ቫንስ ሪፐብሊካን ፓርቲ ብሔራዊ ጉባኤ ከትራምፕ ጋር በሪፐብሊካኑ ፓርቲ ብሔራዊ ጉባኤ ከትራምፕ ጋር ተገኝተዋል። Day one of a convention, back to politics, but also a human moment as well. የተባበሩት መንግስታት ድርጅት ወደ ጋዛ የጦር መሳሪያ እንዲያስገባ እስራኤል ፍቃድ ሰጠች። ከዚህ ባለፈ የእርዳታ ጫኝ ተሽከርካሪዎች በእስራኤል ድንበር ውስጥ ከሚያጋጥማቸው ጥቃት ለመጠበቅ የጦር መሳሪያዎቹ ወሳኝ መሆናቸው ተገልጿል። ከአላይን ለተገኘ ዘገባ ቤተልሔም መመሩ። Rocks scattered across the road. የተባበሩት መንግስታት ድርጅት ወደ ጋዛ የጦር መሳሪያ የታጠቁ ተሽከርካሪዎችና የመገናኛ ሬዲዮዎችን እንዲያስገባ ከእስራኤል ፈቃድ አግኝተዋል። ላለፉት ወራት በእርዳታ መጋዘኖቹና በሰራተኞቹ ላይ ተደጋጋሚ ጥቃት ያጋጠመው ድርጅቱ በአካባቢው የሚገኘውን ንብረትና ሰራተኞች ከጥቃት ለመከላከል የጦር መሳሪያ ወደ ጋዛ ለማስገባት ተደጋጋሚ ጥያቄ ሲያቀርብ ቆይቷል። በአሜሪካ ተጽዕኖ ጥያቄውን የተቀበለችው እስራኤል የጦር መሳሪያና የመገናኛ ሬዲዮዎቹን አይነት በቅድሚያ ማወቅ እንደምትፈልግ ገልጻለች። በጋዛ በሚገኘው ከፍተኛ የምግብና መሰረታዊ ሰብአዊ እርዳታ አቅርቦት እጥረት የተነሳ ከስርቆት ጋር በተያያዘ በአካባቢው የሚገኙ የተመድ የእርዳታ መጋዘኖች በተለያየ ጊዜ ጥቃት የደረሰባቸው ሲሆን የእርዳታ ሰራተኞችን በዚሁ ጥቃት ጉዳት አስተናግደዋል። 2.3 ሚሊዮን የሚጠጉ ሰዎች በሚኖሩባት ጋዛ 90% ህዝብ ከመኖሪያው ተፈናቅለው በመጠለያዎች ይገኛል። ተመድ በመጋዘኖቹ ላይ ከሚያጋጥመው ስርቆት ባለፈ ወደ ጋዛ ለመግባት በሚያቋርጣቸው የእስራኤል አካባቢዎች አከርካሪ የቀኝ ዘመን ቡድኖች እርዳታ በጫኑ ተሽከርካሪዎች ላይ ጉዳት ከማድረስ ባለፈ እርዳታ ወደ ጋዛ እንዳይገባ አናሳልፍም ብለው ነበር። በእነዚህ አካባቢዎች ላይ የእርዳታ ጭነት አሽከርካሪዎችና ሌሎች ሰራተኞች ወደ ጋዛ እንዳያልፉ ከመከልከላቸው ባለፈ ድብደባና ጥቃት እንደደረሰባቸውም ተሰምተዋል። ተመድ ፈቃድ ያገኘባቸው የጦር መሳሪያዎችና በእስራኤል ድንበር ውስጥ አሽከርካሪዎች ራሳቸውን ከጥቃት እንዲከላከሉ ጥቅም ላይ ይውላሉ ተብሏል። በጋዛ የሰብአዊ ጉዳዮች ምክትል አስተባባሪ ስኮት አደርሰን እንደሚሉት በጋዛ ሙሉ ለሙሉ በሚባል ደረጃ ህግና ስርዓትን የሚያስከብረው መዋቅር ፈርሷል። በዚህ የተነሳ የእርዳታ ሰራተኞችና መጋዘኖች በእጅጉ ለአደጋ የተጋለጡ ናቸው። አስተባባሪው አንዳንድ የመገናኛ ሬዲዮዎችና
የታጠቁ ተሽከርካሪዎች ከዛሬ ጀምሮ ወደ ጋዛ መግባት ይጀምራሉ። በአካባቢው የሳተላይት ኢንተርኔት አገልግሎት እንዲጀመርና ተመድ በጠየቃቸው የጦር መሳሪያ አይነቶች ላይ በቅርብ ውሳኔ ላይ ይደርሳል ብለዋል። በአሁኑ ወቅት ወደ ጋዛ በነጻነት የሚጓጓዙት የንግድ ተሽከርካሪዎች ናቸው። እነሱም የታጠቁ ታጣቂዎች ስላላቸው ማንም ደፍሮ አይጠጋቸውም። ስለሆነም እኛም ተመሳሳዩን እናደርጋለን ሲሉ ገልጸዋል። ወደ ሰሜናዊ ጋዛ በቀን ከ25 እስከ 70 እርዳታ ጫኝ ተሽከርካሪዎች ይገቡ እንደነበር የተናገሩት አደርሰን አሁን ላይ ግን ቁጥሩ እጅግ መቀነሱን አንስተው ጋዛ ከመግባታቸው በፊት መንገድ ላይ የሚያጋጥማቸው ክልከላ ተግዳሮት ስለመሆኑ ነው ያስታወቁት። የሰው ልጅ ጨረቃን ከረገጠ ዛሬ ላይ 55 ዓመታትን አስቆጥሯል። አፖሎ 11 በሚል ስያሜ የተሰጣት መንኮራኩር ልክ በዛሬዋ ቀን ነበር ወደ ጨረቃ የተላከችው። እለቱን በታሪክ ባልደረባችን ፍጹም ተሾመ እንደሚከተለው ያስቃኘናል። የጨረቃ ጉዞና የህዋ ታሪክ የበላይነት ፉክክር ሲነሳ የቀድሞ ሶቪየት ህብረትና ዩናይትድ ስቴትስ በቀዳሚነት ይጠቀሳሉ። በውሃ ጉዞ ላይ በላይነትን ለመጨበጥ የነበረው እሽቅድምድም የቀዝቃዛውን ጦርነት ፍጥጫ አንዱ መገለጫም ነበር። ቦታው በአሜሪካ ፍሎሪዳ ግዛት ኬፕ ካናቨራል የሚገኘው የኬኔዲ የህዋ ማዕከል ነው። በማዕከሉና አካባቢው በሺዎች የሚቆጠሩ ሰዎች አፍንጫውን ወደ ሰማይ ያቀናውን አፖሎ 11 የተሰኘው መንኮራኩር በጉጉት ይመለከታሉ። ልክ እንደነርሱ ሁሉ ሚሊዮኖች በቴሌቪዥን መስኮቶቻቸው ፊት ተኮልኩለው ሁነቱን ቀጥታ ተከታትለዋል። 3 ጠፈርተኞችን የያዘው መንኮራኩር ያለምንም እንከን ወደ ህዋ ሲወነጨፍ ጭብጨባውም ደመቀ። አፖሎ 11 መንኮራኩር ከ102 ሰዓታትና 45 ደቂቃዎች ጉዞ በኋላ ከጨረቃ ሲያርፍ ለሰው ልጅ እስከዚያን ጊዜ ህልም የነበረው ጨረቃ ላይ መድረስን እቅድ እውን ሆነ። ከደቂቃዎች በኋላ ከ3 ጠፈርተኞች አንዱ የሆነው ኒል አርምስትሮንግ ጨረቃን በመርገጥ የመጀመሪያው ሰው በመሆን ታሪክን ሰራ። ባልደረባው በዚህ አልድሪንም ተከትለው የዓለምን ታሪክ ከቀየሩ ጉልህ ክስተቶች አንዱ የሆነው የመጀመሪያው የተሳካ ጨረቃ ጉዞ ዛሬ ላይ 55ኛ ዓመቱን እነሆ ደፈነ። ኒል አርምስትሮንግ ጨረቃን ከመርገጡ አስቀድሞ የወቅቱ ልዕለ ኃያል የነበሩት ሶቪየት ህብረትና ዩናይትድ ስቴትስ ህዋን ቀድሞ ለመቆጣጠር ከፍተኛ የቴክኖሎጂ ፉክክር ውስጥ ቆይተዋል። አሜሪካ በጨረቃ ጉዞ ታሪክ ብትጽፍም ሮኬቶችና መንኮራኩሮችን በተደጋጋሚ በማምጠቅ ግን የቀድሞዋ ሶቪየት ህብረት ቀዳሚነቱን ይዛለች። ሶቪየት ስፑትኒክ ሲሉ የሰየሙትን ሳተላይት በጎርጎሮሳውያኑ አቆጣጠር በ1955 ዓመተ ምህረት ወደ ህዋ በማምጠቅ ዓለምን አስደመመች። They launched Sputnik 1 into orbit, the world's first artificial satellite. America was shocked. The Soviet Union had beaten them to the first hurdle. As a Soviet satellite traveled over their heads every hour and a half, America felt humiliated. To make matters worse, 1 month later, Sputnik 2 was launched, and for the first time would send life into orbit. የእጅ ኳስ መጠን ያላት ስፑትኒክ ለ98 ደቂቃዎች በተሳካ ሁኔታ ምድርን መዞር ችላም ነበር። ስፑትኒክ ተራ የራዲዮ ማስተላለፊያና መቀበያ ብቻ የተገጠመላት ብትሆንም ከዚያ ተከትሎ ለመጣው የቴክኖሎጂና ሳይንሳዊ እድገት እንዲሁም ለፖለቲካዊና ወታደራዊ ማሻሻያዎች እንደ መነሻ በማገልገል ከፍተኛ ሚናም ተጫውታለች። ያኔ የነበረው አስተሳሰብ ህዋን የተቆጣጠረ በምድርን ኃያል መሆን ይችል ነበር የሚል እሳቤንም የያዘ ነበር። የስፑትኒክ ስኬት አሜሪካ ከህዋ ሊሰነዘርባት ይችላል ተብሎ ለተሰጋው አደጋ መከላከያ እንድታበጅም ጫና ፈጥሮባታል። አሜሪካ ለስፑትኒክ ምላሽ ያዘጋጀችው ይበልጥ ውስብስብ የሆነ ሳተላይት መስራትን ነበር። ሳተላይቱም ኤክስፕሎረር 1 ስትል ሰየመችው። በጊዜው የአሜሪካ ፕሬዝዳንት የነበሩት ድዋይት ዴቪድ አይዝናወር ከዚህ ተሻግረው የአሜሪካ የጠፈር ምርምር ተቋም በምህጻረ ቃሉም ናሳም እንዲቋቋም አደረጉ። የአሜሪካ ግብ የሰው ልጅ ወደ ህዋ መላክም ነበር። ፕሬዝዳንት አይዝናወር በዚያ ጊዜ ባሰሙት ንግግር ይህንን የሀገራቸውን እቅድ በግልጽ አስቀምጠውታል። ለዘመናዊ ሰው ከተሰጡ ስራዎች መካከል ከሁሉም የላቀ አስቸጋሪውን የተጋፈጥነው ስርዓተ ፀሐይን ለማሰስና ሳይንሳዊ መረጃዎችን ለመሰብሰብ የሚያስችሉ የህዋ ተሽከርካሪዎችን ሰርተን እናመጥቃለን። የሰው ልጅ ወደ ህዋ ለሚበርበት ጊዜ ዝግጅት እናደርጋለን ብለውም ነበር ፕሬዝዳንቱ። የአሜሪካ የዘርፉ ባለሙያዎች ይህንን መሳካት እንደሚቻል እርግጠኞችም ነበሩ። ቬርነር ፎር ብራውንን የመሰሉ ባለሙያዎች ከጎናቸው መኖራቸውን የልብ ልብ ሰጥቷቸዋል። እኚህ የኤሮስፔስ የምህንድስና ባለሙያ ጀርመን በናዚ አስተዳደር ወቅት በነበረችበት ጊዜ ለሰረቻቸው ሮኬቶች ጉልህ ሚና የተጫወቱም ነበሩ። የሁለተኛው ዓለም ጦርነት ሲጠናቀቅ ወደ 100 የሚጠጉ ምርጥ የሙያ አጋሮቻቸውን አስከትለው ወደ አሜሪካ የተሰደዱ ናቸው። በአሜሪካ ቆይታቸውም በሚሳኤል ግንባታ መርሃ ግብር ሲሰሩ የቆዩት ፎን ብራውንና ቡድናቸው ሶቪየት ሳተላይት ወደ ህዋ ማምጠቋን ተከትሎ ወደ ሳተላይቶች ግንባታ ፊታቸውን አዞሩ። ከሶቪየት የተሻሉ ሳተላይቶችን ለመስራት አልመው የተነሱት ባለሙያዎቹም እንዳሰቡት ተሳካላቸው። ስለ ስኬታቸው በወቅቱ ለጋዜጠኞች መግለጫ የሰጡት ፎን ብራውን ከሩሲያውያኑ ትላልቅ ተሽከርካሪዎች ይልቅ በአነስተኛ ተሽከርካሪዎቻችን የበለጠ ሳይንሳዊ እውቀት ማግኘት ችለናል ብለውም ነበር። የሶቪየት እርምጃ ለአሜሪካ ሌላ ፖለቲካዊ መልእክትም ነበረው። በወቅቱ የአሜሪካ ፕሬዝዳንት የነበሩት ጆን ኤፍ ኬኔዲ ከእርሳቸው በፊት በመሪነት ስልጣን ላይ እንደነበሩት አይዝናወር ሁሉ ከሶቪየት በቴክኖሎጂ በልጠው ለመገኘት የቆረጡ ነበሩ። With Americans in recognizing what an immense feat this is. Because of what you have done
the heavens have become a part of man's world. And as you talk to us from the Sea of Tranquility, it inspires us to redouble our efforts to bring peace and tranquility to earth. የመጀመሪያ መንኮራኩር ጨረቃ ላይ ኒል አርምስትሮንግና ሁለት ጓደኞቹን ይዛ መሬት ላይ አረፈች። ታሪክን ወደ ኋላ ብል በጎርጎሮሳውያን አቆጣጠር 1969 በዚህ ወቅት በጨረቃ ላይ በማረፍ በታሪክ መዝገብ ላይ ሰፍራለች። በሰው ልጆች ሳትደፈርቅ የቆየችው ጨረቃም ጠፈርተኞቹ እነ ኒል አርምስትሮንግ ጊዜያቸውን ጠብቀው ተረማምደውባታል። የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት በራሳቸው ፍቃድ ኃላፊነታቸውን ለቀቁ። ሳውዝጌት ከፈረንጆቹ 2016 ጀምሮ የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ሆነው አገልግለዋል። ከ8 ዓመታት በኋላም በይፋ ከብሔራዊ ቡድኑ አሰልጣኝነታቸው መልቀቃቸውን ቢቢሲ ዘግቧል። በቡድኑ በነበራቸው ቆይታ በ2024ና በ2021 የአውሮፓ ዋንጫ እንግሊዝን ለፍጻሜ ማድረስ ችለዋል። እንዲሁም በ2018 የዓለም ዋንጫ እስከ ግማሽ ፍጻሜና በ2022 የዓለም ዋንጫ ደግሞ እስከ ሩብ ፍጻሜ አድርሰዋል። ይሁን እንጂ በቆይታቸው ዋንጫ ማሳካት ባለመቻላቸው ትችት ሲሰነዘርባቸው ቆይተዋል። በ17ኛው የአውሮፓ ዋንጫ ለፍጻሜ የደረሰችው እንግሊዝ በስፔን 2-1 መረታቷ ይታወሳል። He's been ready and the whole group have been, and the way that they've formed, you know, it's a group with a lot of new players in it, and half of them had never been to a tournament, but they've bonded so well and they've all got each other's back, and tonight was a great example of that. ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ነው ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ